ሐራም የሚባለው ነገር ጫት ላይ ለምሳሌ እንግዲህ ስትመጣ ከዛ የባሰ ነው ማለት ይቻላል። ጥቅምም አለው አይካድም። ኸምር ቤት ያላቸው ሰዎች ተማንም እኮ ገበያ የበለጠ የሞቀ ገበያ ያለው ኸምር ቤት ነው አይደለም እንዴ? ስንት ነው ደንበኛው የሚውካካው እዛ እየመጣ ሰካራሙ ሁሉ በቀን ስንት ገቢ ነው የሚያገኙት? እነዛ ኸምር በመሸጣቸው አልተጠቀሙም እንዴ? እንደገና የሚገባበዙት ጓደኞችስ እና እስቲ አንዳንድ ብርጭቆ ቀመስ እናርገልና ጎራ ብሎ ይገባል። ደሞዙን በተቀበለበት እለት እንደውም ይጋብዛል ሁለት ሶስት ሰው ማለት ነው። ተዛ አንድ ሁለቷን ሲከነብላ ጭንቅላቱ ይዞራል። እዛ በሞቀ ሲለው ለገሌም ቅጅለት ማለት ይችላል። ፊቱ ያለው ሰው ሁሉ ለገሌም ቅጅለት ደሞዙ ዘው አልቋል። በቃ ሙቆት አለ። አሁን ተዛ ትንሽ ቆይቶ ደግሞ ጠጣ እንጂ አፈር የጠጣባት ይላል። እንዴት ሰደኛ ምን አባክ ታደርጋለህ? በብርጭቆ ይፋለጣል ማለት ነው። ይሄ ጉዳት አይደለም። ከዛ ሲሰክር ሌባው ደግሞ የተረፈች ላጥ እቤት ሲገባ ምንም ነገር የለም። ይሄ ነው ጉዳቱ። እንደ ወደ ጫቱም ስትመጣ እንደዛው ነው። መጀመሪያ የአጥራ መሳሪያ እየተባለ ይገባል ማለት ነው። ጣኑ ይጤሳል፣ ከተማ ይጎዘጎዛል፣ ምን ይላል ማሻአላህ አልባባሎ። ከዛ በኋላ ግን ሰማይ መሬቱን የመለክ ይመስለዋል ሲሰክር ማለት ነው። እዛ አላህ ያርግላችሁ የማያለ የነበረው አድርጌልሃለሁ ይላል። የሞቀው ሲሰክር ማለት ነው። አድርጌልሃለሁ እንካ ተረከብ ይላል። ለራሱ መች ተረከበና መጀመሪያ የሌለ ይሸጣል። ይኸው ገበያ እንኳ የሌለን አትሽጥ እየተባለ ነው። እንካ እንደው ሱቁንም ተሳቢ እስተድም ወርቄው እስተንትኑ ሰጥቻለሁ። አሚን አሚን ተንበርክኮ ጠዋት ሲወጣ ምንም ነገር የለም። ጫፍ እሺ ያለችው ሳንት በብርቃና እኩሏ ጨት ተገዝተባት እኮ ለሸባት። ስለዚህ ጥቅም አለው። ጥቅም ካለው እሺ ለትንሽ ጥቅም ብለህ ለምን ብዙ ኪሳራ ውስጥ ትገባለህ ነው። ይሄ ህክማ ነው። አላህ በግልጽ ያስቀመጠው ነገር ነው። ጥቅምማ የሌለው ነገር መቼም ሰው መጀመሪያውንም አያረገውም አይለምደውም እኮ። ግን ለትንሽ ጥቅም ብለህ ከባድ ኪሳራ ውስጥ አትግባ። አቅልህን አትጣ፣ ዲንህን አትጣ። በጣም ክቡር የነበርከው ሰውዬ የሰካራም መጣ እየተባልክ መሳለቂያ መሆን የለብህም ነው የሚለው አላህ Subhanahu Wa Ta'ala። እና ያ ነገር እንግዲህ ከዚህ ተጥቅምና ተጉዳቱ